የቴንሽን ሆንታ ምን ነው የሚያስከትለው? እንግዲህ የቴንሽን ሆንታ ሲባል ሰውየው ሆንታ ሲሰማው በተለምዶ በየራሱ ኋላ አካባቢ የሚሰማው ነው እና ከዚያም እንዲሁ በጣም በሚያስቸግሩ ሁኔታዎች ይህ ሆንታ በተደጋጋሚ ሊመጣ ይችላል። ደግሞ የተደጋጋሚ ሆንታ ሊሆን ይችላል እና አንዳንድ ጊዜ በከባድ ሁኔታዎች በቀላሉ በየቀኑ ሆንታ ሊኖራቸው ይችላል። ከዚህ ሆንታ ጋር በተያያዘ ሌሎች ችግሮችም አሉት። ምሳሌ ምቾት ስላልባለበት በየቀኑ ስራቸው ላይ ማተኮር አይችሉም። በስራ ቦታቸውም እንዲሁ። ተማሪ ከሆነ በትምህርቱ ላይ ማተኮር አይችልም። እንዲሁም የነሱን የእኩያ እንቅልፍ ጥራት ያበላሽታል እና በእርግጥ ሰው ሲያስከትለው ህመም ከጓደኞቻቸውና ከቤተሰቦቻቸው ጋር ያላቸውን ግንኙነት ያነካል። ስለዚህ በአጠቃላይ በጣም አስቸጋሪ በሆነ በሽታ ነው። አሁን እንደምታዩት የመጨናቀቂያ ህመም ምን ነገር እንደሚያስከትለው እንመለከታለን። ስለዚህ በመጀመሪያ ቁጥር እንደ ቃሉ ይህ መጨናቀቅ ነው። ስለዚህ መጨናቀቅ ነው። መጨናቀቅ ሲባል የአእምሮ መጨናቀቅና የአካል መጨናቀቅ እንደሚኖረው እናገራለን። ስለዚህ መጀመሪያ ስለ የአእምሮ መጨናቀቅ ወይም ስትረስ እናገራለሁ እና ዛሬም እኔ በኦፒዲ ህመምተኞችን ሲያየው በጣም በኃላፊነት የሚል ሰው ከዶክተር ሆይ እኔ ከስትረስ ነፃ ነኝ የሚል አልተገኘም። ይህም ማለት በተለምዶ ሁሉም ሰው ስትረስ አለው ማለት ነው። ይህ ስትረስ ከስራ ቦታ፣ ከስራ፣ ከሰው ግንኙነት፣ አንዳንዴም ከፋይናንስ ጭንቀት ሊመጣ ይችላል። ስለዚህ እነዚህ ሰዎች ሊገናኙባቸው የሚችሉ የተለያዩ የስትረስ አይነቶች ናቸውና ከመጠኑ በላይ ከሆኑ ደግሞ የመጨናቀቂያ ህመም ሊያመጡ ይችላሉ። ሁለተኛው ደግሞ የአካል ጭንቀት ነው። አሁን ዘመን የሥራ ሰዓቶች ከፍ ብለው ናቸውና ብዙውን ጊዜ ስራዎቹ በመቀመጥ ላይ የተመሰረቱ ናቸው። ሰዎችም ረጅም ጊዜ በላፕቶፕ፣ ታብሌት፣ ስልካቸው ላይ ማየት ይገባቸዋል። ይህም በኦክሲፒታልና በአንገት ጡንቻዎች ላይ ብዙ ጭንቀትና ስትረስ ያመጣል እና ይህም ከሚያነሳሳው ነገሮች አንዱ ነው። ሶስተኛው ደግሞ የእንቅልፍ እጥረት ነው። እንቅልፍ በህመም መከላከል ውስጥ ከበርቱ መድኃኒቶች አንዱ ነው። የእንቅልፍ እጥረት ብዙ በሽታዎችን ያመጣል። አሁን ዘመን ብዙ ሰዎች እንቅልፍ የተጉደሉ ናቸው ብለን እናውቃለን። መደበኛ የእንቅልፍ ጊዜ 7 እስከ 9 ሰዓት ነው። ነገር ግን ሰዎች 4 ሰዓት፣ 5 ሰዓት ብቻ እየተኛው እንደምንሰማቸው ነው። የእንቅልፍ እጥረትም የጭንቀት ራስ ህመም ሊያነሳሳ ይችላል። ሌላ ነገር ደግሞ በስራ ላይ መጨነቅ ነው። ምክንያቱም ከታዋቂ የትልቅ ድርጅቶች ሲኢኦዎች አንዳንዶቹ በአንድ ሳምንት 7 ሰዓት መስራትን እንደ ምስጋና አድርገው ይናገራሉ። ይህ ለኩባንያዎቹ ምናልባት ጥሩ ሊሆን ይችላል፣ ግን ለግለሰቡ በግልጽ ሁኔታ በስራ ላይ መጨነቅ ጥሩ አይደለም። በቀን 14 ሰዓት 13 ሰዓት እያሉ ቀን በቀን መስራት በግልጽ ሁኔታ በጡንቻዎች ላይ ተጨማሪ ጫና ያመጣል እና ይህም የጭንቀት ራስ ህመም ሊያስከትል ይችላል። እና በመጨረሻ የአካል እንቅስቃሴ ሚና። ሳምንታዊ 300 ደቂቃ የሚሆን የመካከለኛ ደረጃ አካል እንቅስቃሴ ያስፈልጋል። ይህም ይመከራል፣ ግን ብዙ ሰዎች በግምት 60 ወይም 70% ሰዎች ይህን መስፈርት አያሟሉ። ስለዚህ የአካል እንቅስቃሴ እጥረት ምንም እንኳን እርስዎ እንደ መራመድ ያሉ አየሮቢክ እንቅስቃሴዎች ወይም የማስተንሰርና የጡንቻ ኃይል ማጠናከር ስራዎች ቢሆኑም ሰዎች በቂ ሲል ካልሰሩ እንደገና የጭንቀት ራስ ህመም አደጋ ሊጨምር ይችላል። ስለዚህ በአጠቃላይ ማጠቃለያ እንደሚታወቀው የጭንቀት ራስ ህመም ለመቆጣጠር የመጀመሪያው ነገር የእርስዎን የጭንቀት ደረጃ ማስተካከል ነው እና ማቅናት ይሞክሩ። የስራ ጫናውን ያስተካክሉ፣ ማለትም በቀን 8 እስከ 9 ሰዓት የሚሆን መጠነኛ የስራ ሰዓት እንዲኖርሎት ይሞክሩ እና በተደጋጋሚ እረፍት ይውሰዱ። እና በኮምፒውተር ውስጥ ለረጅም ጊዜ እየሰሩ ከሆነ በየ20 ደቂቃው በ20 ጫማ ርቀት ላይ ለ20 ሰከንድ ያህል ማየት ያለብዎት። እንደ 20 ደንብ የሚባል ነገር አለ። ይህም የአንገቶን ጫና ያስወግዳል። እንዲሁም የቴክስት አንገት ሲንድሮም የተባለ ነገር አለ፣ ማለትም ረጅም ጊዜ ስልክዎን እንዲህ ብለው ሲመለከቱ። ይህም ደግሞ ራስ ህመምንና የአንገት ህመምን ሊያበዛ ይችላል። እና በመጨረሻ የአካል እንቅስቃሴ ሚና አለው። ስለዚህ በተደጋጋሚ የአካል እንቅስቃሴ ውስጥ ይሳተፉ፣ ለአንገትና ለጀርባ የሚሆኑ የመዘርጋት ልምምዶች ያድርጉ። እንዲሁም የመጨናገፍ ራስ ህመም መብዛት በግልጽ ሁኔታ ማሳነስ እንችላለን።